ሰላም ሰላም ጤና ይስጥልን የተከበራችሁ እንዲሁም የተወደዳችሁ የከቤራ ቲዩብ ተመልካቾቻችን ሰላማችሁ በያላችሁበት ይድረስ። በዛሬው ዕለት የምንገኘው በዋቻሞ ትምህርት ቤት ነው። ተማሪ ብሩክ ግርማ የ12ኛ ክፍል የናቹራል ሳይንስ ተማሪ ነው። አጭር ቆይታ እናደርጋለን። ዶክተር ሾብሶ ነኝ፣ አብራችሁ ቆዩ። ስሜ ብሩክ ግርማ እባላለሁ። የ12ኛ ክፍል ናቹራል ሳይንስ ተማሪ ነኝ እና የተለያዩ ፈጠራ ስራዎችን በመስራት ነው የምታወቀው። ይሄ ድሮን ኤምኪው9 ራይፐር ድሮን ይሰኛል እና የዩኤስ ሚሊተሪ ተቋማት በስፋት የሚጠቀሙበት ድሮን ነው እና በበርካታ የዩኤስ ኦፕሬሽኖች ላይ የሚሊተሪ ኦፕሬሽኖች ላይ የሚጠቀሙበት ድሮን ነው ማለት ነው እና በሱ ዲዛይን አድርጌ የሰራሁት ድሮን ነው። ይሄ እንደምትመለው በክንፎቹ ላይ የሚይዛቸው ወደ 6 የሚጠጋ ሮኬቶች አሉ። ከተነሳ በኋላ ሮኬቶቹን የሚተኩስበት ነው ማለት ነው እና ከላይ ያሉትም ደግሞ እነዛ ደግሞ ያለበትን ከፍታውንና ፍጥነቱን ምናምን ባዮሜትሪክ እንትኖችን የሚለካበት ነው። በሱ ዲዛይን አድርጌ ነው የሰራሁት እና እነዚህንም ደግሞ ትናንሾቹ ደግሞ እዛ ጋር እናያለን። የሚነሳ መሆኑን ደግሞ ለማረጋገጥ በትንሾቹ እየሞከርኩ እገኛለሁ። የራሽያ ላይ የዓለማችን ትልቁ የኒኩለር ቦምብ ነው። እስካሁን ከተሰሩ የኒኩለር ቦምቦች ሁሉ በጣም ከፍተኛ አቅም ያለው ትልቁ የኒኩለር ቦምብ ነው ማለት ነው እና በሱ ዲዛይን አድርጌ ነው የሰራሁት። ይሄኛው ደግሞ እዚህ ጋር ደግሞ በሁለቱም በኩል እዚህ ጋር ከፍታ ከሄሊኮፕተር ሊሆን ይችላል፣ ከተለያዩ ነገሮች ከአውሮፕላኖችም እነዚህ ይወድቃ። ይሄ ከመሬት ላይ ከወደቀ በኋላ እነዚህ ሁለቱም የምትመለከቷቸው ባዮሜትሪክ ፕሬሸር ሴንሰሮች ናቸው። ይሄ ምን ያህል ከፍታ ላይ ነው ይሄ ያለው እየተጣለው ከሆነ ከፍታ ላይ ወደ ታች ሲወድቅ ምን ያህል ለመሬቱ ሊቀርብ ሆኗል የሚለውን አይቶ ሁለቱ ይለካሉ። ወደ ታች ሲወርድ ተዘቅዝቆ በዛ በኩል ፓራሹት ይደረግለታል። ከዛ የተገልብጦ ሲወርድ ይሄኛው ቀድሞ እየወረደ ምን ያክል ከመሬት እንደቀረው እየለካ ወይ 20 ሜትር ወይ 10 ሜትር እየቀረ አጅስት በተደረገው ልክ በዛ መጥቶ ይፈነዳል ማለት ነው እና እነዚህ ደግሞ መያዣዎች ናቸው። እነዚህ ደግሞ ተንጠልጥለው ሄሊኮፕተር ላይ የሚሆን አይሮፕላን ላይ ተቀምጠው በኋላ በዛ በኩል ደግሞ ከላይ ሰማይ ላይ ከተለቀቁ በኋላ አንድ የሆኑ እንዳይወድቅ ከኋላ በኩል ፓራሹት ይደረግለታል። ፓራሹቱ ደግሞ ቀስ አርግቶ ወደታች እያወረደው ይሄኛው ደግሞ እየለካ መሬት ላይ ሊደርስ የተወሰነ ሜትሮች ሲቀሩት እንዲፈነዳ የሚያደርግበት ሲስተም ነው ማለት ነው። እነዚህ ብዙ ሙከራዎችን አድርጌያለሁ። ከ4 በላይ ሙከራዎችን አድርጌያለሁ እና እዚህ ሳይንስና ኢንፎርሜሽን የከተማውም የዞኑም ባሉበት እዚህ ትምህርት ቤት ላይ ሙከራዎችን አድርጌያለሁ እና ሰፈር ላይም የዚህ ሮኬቶችንም ጭምር አሁን ለምሳሌ ለማስወንጨፍ ሮኬቶችን ከተነሱ በኋላ ጉዳት ያደርሳሉ እና እነሱን ጉዳቱን ለመቀነስ ምንድነው ኢትዮ ፈርስት ማክስ ካሊፐር የሚል ስያሜ የሰጠሁትን የሮኬቱን ምን ያህል ዲስታንስ እንዳለው እንደሚሄድ ስፒዱ ምን ያህል እንደሆነ ፔሎዱ ምን ያህል እንደሆነ እነዛን ሁሉ ምለካበትን የራሴን የሆነ በውጮቹ ትረስት ሜዠርመንት እንደዛ ማለት ነው። እኔ ደግሞ በራሴ እዚሁ ሰርቼ በሱ እየለካውኝ ምን ያህል እንደሚሄድ በዛም ያየሁት ላይ ወደ 5.6 አካባቢ ወደ ኦልሞስት ወደ 6 ኪሎ ሜትር እና ከዛ በላይ መሄድ የሚችሉ ሮኬቶችን መስራት እንደሚቻል አረጋግጫለሁ ማለት ነው። ይሄኛው ደግሞ SR-71 የሚሰኝ በጣም በዓለማችን በጣም ፈጣኑ ጄት ነው እና የብላክ በርድ ወይም SR-71 ወይም 71 ይሰኛል እና ይሄንንም በናሳ ላይ ያሉ የናሳ የኤሮፎይል ኢንጂነሪንጎች እንትኖች ናቸው የሰሩት እና የዚህ ደግሞ ዳርክ ስታር የሚባለው አለ። የዚህ ሁለተኛው ሞዴል ማለት ነው SR-72 ሞዴል። ይሄኛው ደግሞ ዓለምን ለመዞር ወደ 5 ሰዓት ተኩል አካባቢ ነው የሚፈጀው ማለት ነው። በጣም ፍጥነቱ ምንም 5 ሰዓት ተኩል አካባቢ ይፈጃል ዓለምን ዞሮ ለመመለስ ማለት ነው ዳርክ ስታሩ። ይሄኛው ደግሞ ወደ 11 ሰዓት ምናምን 12 ሰዓት አካባቢ ኦልሞስት ወደዛ አካባቢ ይፈጅበታል ዞሮ ለመመለስ እና በዛ ዲዛይን የሰራሁት ፍጥነቱን ለማለት ያህል ነው። በጣም ፍጥነት ስላለው አሁን ሮኬቶች አብዛኛው ጊዜ አንድ ቦዲያቸው ብቻ ነው ያለው አብዛኛው ጊዜ። ያ ደግሞ በሚሆንበት ሰዓት ሙሉ ፔሎዱ አሁን ሾርት ሬንጅ ላይ ሆኖ ከአየር ክልል ውጪ ቫኪዩም ላይ ሳይገባ መሬት ውስጥ ካለ አየር ውስጥ ከሆነ ይሄ ዊንግ መኖሩ አየር ላይ ተንሳፎ ክብደቱን እንዲቀንስ ያደርጋል። ለምን ቫኪዩም ላይ ከገባ ዊንጎቹ ምንም ጥቅም ስለሌላቸው ማለት ነው፣ ባዶ ስለሆነ አየሩ። ይሄኛው ግን ሾርት የሆነ በጣም ከፍታም ሳይሆን በመካከለኛው ከፍታ ላይ
ሆኖ እንትን ለማለት ይሄኛው በጣም ከፍተኛ ትንሽ ከፍ የሚሉ ክብደቶችንም ለመሸከም በጣም አሪፍ ነው ማለት ነው። አዎ በደንብ እኔ አሁን በዛ ላይ ያየው እነዚህ አሁን ይሄ አንድ ሮኬት ነው፣ ሁለት ሶስት ሮኬት ማለት ነው። በሶስት ሮኬት ኢንጂን ነው የሚወነጨፈው ማለት ነው። እና እዚህ ጋር ደግሞ ኤሌቬሽኖቹን ደግሞ እነዚህን እንትኖችን የሚቆጣጠርበት እያንዳንዱ ከፍታውን ዝቅታውን እንዲዞር ምናምን ከፍ እንዲል እነሱ የሚቆጣጠርበት ነው። እና ደግሞ እዚህ ላይ የራሱ ጋይዳንስ ሲስተም ምናምን ተጨምሮበት የተፈለገበት ቦታ ላይ ታርጌት ተደርጎ ይሄን ያክል ኪሎ ሜትር ላይ መጀመሪያ ከጂኦግራፊ እንትኑ ላቲቲዩድ ሎንጊቲዩድ ምናምን እነሱን ተጠቅመን ቀጥታ ለዚህ አሁን እየጨረስኩ አሁን ለምሳሌ እነዛ ምናምን አደርጋለሁ ሲል ከኔ አቅም እንትን በጀት ምናምን እንትን ይፈልጋል እና እነሱን እንትን እያደረኩ ይሄኛው ደግሞ እነዚህ ፈንጆች ናቸው። እነዚህ ደግሞ ይፈነዳል። ከዚህ በፊት አፈንድቼ እንትን ያልኩት ነው። ትንሽ ከዚህ አነስ ይላል። እነዚህ በጣም ፓወር አላቸው። መሬቱንም ምናምን የመቆፈር ምናምን አቅም ስላለው እነዚህ ከነዚህ ዝቅ የሚሉት አነስተኛዎቹን በተለያዩ ብሎኬቶችን የተለያዩ ድንጋዮችን በመጠቀም ሞክሬያለሁ። ይሄኛው ደግሞ ዲማሚት ይሰኛል እና መሬት ውስጥ ምናምን ተቆፍሮ ከገባ በኋላ የሚፈነዳ ፈንጅ ነው። የተለያዩ ማዕድን ምናምን አውጪዎች እና የተለያዩ ሰዎች እንትን የሚጠቀሙበት ነው። ዲማሚት ይባላል። አርፒጂ 29 ይሰኛል። የትኬሻ ሮኬት ላውንቸር ነው እና ላይ እንደዚህ እነዚህ መሳሪያዎች እንትን ከገባ በኋላ ሮኬቱ ከገባ በኋላ ለመተኮስ ምናምን በጭንቅላት ተደርጎ የሚተኮስበት ነው ማለት ነው። እና እዚህ ጋር መነጽር አለ። በሱ እየታየ መተኮስ የሚቻልበት ነው። በአሁኑ ወቅት ደግሞ እየሰራው ያለሁት ደግሞ በኤአይ ላይ ሮቦቲክ አሁን ስማርት ስኩል ማኔጅመንት ሮቦት ሰርቻለሁ። ይሄ ምንድነው የሚያደርገው? የተለያዩ የትምህርት ቤቱን ክፍለ ጊዜዎች ይቆጣጠራል። ባንዲራ ሰዓት ሲደርስ ያወርዳል እና ደግሞ ተማሪዎች ያልገባቸው ካለ ራሱ ይጠይቃል። ሲጠይቁት እሱ ይመልሳል ማለት ነው። እንደዛ አይነት የሚያደርግ ሲስተም ሰርቻለሁ። ራሱ ላይም ስንተኛ ክፍለ ጊዜ እንደሆነ ክፍለ ጊዜ ሲደርስ ደውሎ ስንተኛ ክፍለ ጊዜ እንደተደወለ ሁሉ የሚያሳይበት ሲስተም ነው ማለት ነው። ራሱ ሙዚቃ ከፍቶ እየዘመረ ባንዲራ ያወጣል፣ እየዘመረ ያወርዳል እና ደግሞ እረፍት ሰዓት ላይ ደግሞ የእረፍት ሚኒ ሚዲያ የተለያዩ ሙዚቃዎችን እየከፈተ ተማሪዎችን የሚያስተምር ከሆነ እንደዛ ያስተምራል። ኦኬ እሺ፣ አመሰግናለሁ። በመጨረሻም ምናልባትም ለከቤራ ቲዩብ ተመልካቾች ማስተላለፍ የምትፈልግ መልእክት ካለ እንዲሁም በስራክ ላይም ለወደፊት ምን አይነት ስራ እንጠብቅ፣ ከተመልካቾች ምን አይነት ድርሻ ይወጡ የሚለውን እስቲ ጠቅላላ አድርገን አሁን ወደፊትም ደግሞ አሁን በርካታ በአግሪካልቸር ላይ ብቻ ወደ 23 የሚጠጉ የፈጠራ ስራዎችን ዲዛይን አድርጌያለሁ ማለት ነው። እና በአግሪካልቸር ላይ ከማረስ ጀምሮ ከመዝራት ጀምሮ ሙሉ ሲስተሙን ከመቆጣጠር አንጻር ወደ ከ23 በላይ አንዳንዶቹንም ደግሞ ለሳይንስና ኢንፎርሜሽን ድጋፍ እንዲያደርጉ እያቀረብኩ ነው። ምናልባት እነሱ ድጋፍ የሚያደርጉ ከሆነ እነሱንም በቀጣይ ሰርቼ ውጤታማ ማድረግ ይሆናል ማለት ነው። እሺ እጅግ አድርገን እናመሰግናለን። የተከበራችሁ እንዲሁም የተወደዳችሁ የከቤራ ቲዩብ ተመልካቾቻችን በዋቸሞ ትምህርት ቤት ከተማሪ ብሩክ ግርማ ጋር ያደረግነው ቆይታ ይህንን ይመስላል። እስከ መጨረሻው አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ጤና ይስጥልን። አመሰግናለሁ። እኔም አመሰግናለሁ።